ጥበበኞች ምን ብለዋል? ኢዕለም አነ መን ነሰሐከ ፈቀድ አሐበከ፣ የመከረህ ሰው በእርግጥም ወዶሃል ማለት ነው። ወመን ዳሃነከ ፈቀድ ገሸከ ይሉና ጥፋት ያለብህ ዝም ብሎ እየተሻሸህ የሚያልፍ ሰው በድሎሃል፣ አጭበርብሮሃል፣ አታሎሃል። ገበያ ላይ ሞኝ የሆነ ሰው የ10 ብር ዕቃን በ10 ሺህ ብር ሲገዛ አይቶ ዝም የሚል ሰው ምን አገባኝ ስራው ነው ኪሱ ነው ብሎ ካለፈ በድሎሃል፣ አታሎሃል። ይሄ መሆን የለበትም። ነቢዩ አለይሂ ሰላቱ ወሰላም ሞኝን ምከሩ ብላ፣ ሞኝን ምከሩ፣ መንገድ የማያውቅን መንገድ አሳዩ ብላ፣ የተጣላን አስታርቁ ብላ፣ ልብስ መስፋት የሞከረ እንዴት እንደሚሰፋ ማያውቅን ሰው ይዛችሁ እንዲህ ነው የሚሰፋው በሉት፣ ይሄ ሰደቃ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። በግ ወይም ፍየል አርዶ መግፈፍ አቅቶት የታገለን ሰው አግኝተው ነብዩ ሰለላሁ ዐለይሂ ወሰለም ተቀብለውት ዞር በል ብለውት እንዴት እንደሚገፈፍ በተግባር አሳይተውታል። ይሄ ነሲሃ ነው፣ መምከር። በግ መግፈፍ ባለመቻሉ ብዙ ነገር ማበላሸቱን፣ ሰዓት ማባከኑን፣ መድከሙን ቀርፈውለታል በመከራቸው። ሌላ የሚመክር የሚወድ ሰው